ይህ ቆሞ የምታዩት ሐውልት የሚገኘው ባንኮክ ታይላንድ ኤርፖርት ውስጥ ነው። በሐውልቱ ስር ከተጻፈው መግለጫ ለመረዳት እንደቻልኩት የቡዳ እምነት ተከታዮች እጅግ ፓወርፉል ማጂክ እንዳለው የሚያምኑበት ቅርጽ ነው። በዚህ ሀገር 95% ህዝባቸው የዚሁ የቡዳ እምነት ተከታይ ሲሆን የቀረው 5% ሙስሊም፣ ክርስቲያን እና ሌሎች የአማንያን ናቸው ማለት ነው። ክርስትና አይደለም የሚከተሉ ቻፕሊ አየሹ ይሄ ሰውዬ ነው አይደለም ሐውልት ነው እንጂ እነሱ እንደዚህ አይነት ሐውልት ላይ